ፈንገስ ያባቴ ስም አይደለም አልነበረም ፈንገሶቹ ናቸው ፈንገስ እያሉ የሚጠሩኝ ሰዋዊ ውድቀታችንን ሰዋዊ ዝቅታችንን እምጠራበት ክፉ ስም ነው ፈንገስ ይሄው የኔ መጠሪያ ሆኖ አረፈዋ አገሩ እንዲህ ነው እኮ ከምጠላው ነገር ጋር አብረህ እንድትኖር ይፈረድብሃል በገዳዮች ስም አቤት በሊሉሃል የዚህን አገር አፎች አልወዳቸውም የዚህ ሀገር አፎች ያስጠሉኛል ምክንያቱም ጆሮ ይንቃል እኔ ደግሞ ጆሮ መልክታ አይመቸኝም አላለም በጆሮ ኤክስፔንስ የሚተዳደር አፍ ያስጠላኛል ማውራት ብቻ መስማት የሚባል ነገር የለም አፍ ጆሮ ከየት ይምጣ አሁንማ አገሪቱ ራሱ ትልቅ አፍ መስላለች ሁሉ በኩል ያወራል አታውራላለም እኮኛ አታውራላለም መጀመሪያ ቢያንስ ራስህን እንደ ሰው አስቆጥርና ከዛ በኋላ ተንደቅደቅ ነው ያለው የሰውነት ድንበርህን አስከብርና እንደ ሰው ተቆጠርና ተቦጥለቅ ነው ያለው አታውራላል ልብ ካለ እንደ ጋሽ ቆፍጤ ያወራል ያለው አምባሰል ቆፍጣለው በነገራችን ላይ ቆፍጣለው ማለት የሰፈራችን ደረጃ አንድ ታጥቦ የተቀሸረ ሙጢ ማለት ነው ኤክስፖርት ደረጃ ብላሳ ደረጃ ሀ የሚባሉት አሉ አይደለም ተናጋሪ ናቸው ማሆንክ ምን ሆንክ እነማንን አስከትልሃል እነማ ተፊትሃሉ አይመለከታቸውም ይሸቀሸቁልሃል ፊት ለፊት ተናጋሪና ሐቀኛ ሽማግሌ ከዛሬ ምን እላችኋለሁ ቆፍጣናውን ቆፍጣናዬን ጥሩት ምሬቴን እሬቴን በማር ይለውሰው ኑሮ አይጣፍጥም እሱ ካልቀመሰው እላችኋለሁ ቆፍጣናው ለዘላለም ነው የሳቸው አፍ ዋሻ የሳቸው ምላስ ጋሻ የሆነ ያኗኑረናል እንጂ
ይሄንን ሀገር መቋቋም ቀልድ መስሎሃል አይደል? ይሄንን አካባቢ ምድረ ተውሳክ የጥገኛ ሁሉ የፓራሳይት ምድር ጋጡን ነጩ ደግነቱ ቆፍጣጡና በዘውድዬ ሞትሬ እኮ ከየት እንደሚመጣላቸው ብቻ እኮ አንድ አላቀሙ ሳቂ አንዳንድ አለ ኪሎ ተዋቃሻላል ልጃችሁ ለልጄ ብሎ ጋሽ ቆፍጤን ከሁለት ፈንገሳሞች ጋር ሽምግልና አይልካቸው ሽማግሌዎቹ እሺ ልጃችሁ ምን አለው ሲሉ እነዛ ሁለት ፈንገሳሞች እኮ ናቸው አንድ ሁለት ሚኒባስ አለው በቅርቡ በደረሰው ቁባይ ሱዙ ገዝቷል አሁን ደግሞ በርካታ ኮንዶሚኒየም ስር ሱቅ ሊያደራጅ ላይታች እያለ ነው ብለው ጎዳና ሊወጣ አንድ ሐሙስ የቀረውን ሰውዬ ቆፍጣውላው ሰብረው ገቡልኛ ውሸት እስካሁን የተባለው በሙሉ ሐሰት ነው እናትና አባት ብቻ ነው ያለው እንዴት ሽማግሌዎቹ ደንግጠው ምን ማለት በስሙ ያስመዘገበው ምንም ንብረት የለው ይሏቸዋል እሱ አይጠፋም አሉ ቆፍጤ እሱ አይጠፋም ምን ሲባሉስ ሲም ካርድ ሽማግሌዎቻችን እንዲህ እውነቷን መናገር ካልጀመሩ ገና በሚያወሻሸን ፈንገስ ህመማችን ይቀጥላል ቆፍጣላው ለዘላለም ይሁን ትችላቸው መስሎ ነው አይደል ባንተ ቤት ሰፈፏ ሞተች ሰፈፏ ማለት የኛ ሰፈር ይሄ 7 ሜትር አቤት አንዴ መሳደብና መናገር ከጀመረች አቤት ባሏንም ሰፈሩንም አንፍራ እሷ ቀድማ ዘጋች ሙቶ ቃሻ አርገኝ ሙቶ ምላስ ብሎ ጭጭር የነበራት ዘውድዬቱ እሷ ሞታ ነው እሷን ቀብረን ስንመጣ እኮ ዝናብ እየጣለ በመካከል ላይ አደገኛ መብረቅ ይላል ጋሽ ቆፍጤ ቀና አሉና ደረሰች ማለት ነው ትያብልጃ የገዙት ዶሮ እኮ ነው አጥር ስር ቁጭ ብሎ ያንቀላፋል ዶሮ አዩትና ቆሎ መልሽ መልጃዬ ይሄ ዶሮ ፓርላማ ነው እንዳገደ የሳቸው በግ ድምፅ የሚባል አይጮም በጉ ያው ባለቤታቸው ትያት ለነሳቸው በጫለሉ የሆነ ነገር ማለቱ አይቀርም ብለው እኮ ነው እኔ ቆፍጣን ላይ በዓል ማለት እኮ ጭሳጭስና ድምፅ ነው አይደለ ይሄ በግ ለምንድነው ድምፅ የሌለው ይሏቸዋል ጋሽ ቆፍጤ አርቀው ተኮሱ እንጃ እንግዲህ አክሊለዬ ገዝቼው ስመጣ በምርጫ ቦርድ በኩል አለ ከተናገርክ እንዲህ ተናገር
አለዛ ዝም ትንሽ ከረር እናርገው ከጋሽ ለማ ጡቴ ጋር እስከዚህም ናቸው ጋሽ ቆፍጤና ጋሽ ለማ ጡቴ ማለት ሰፈራችን ታዋቂ ወጌሻ ናችሁ የተሰበረ ቅስም ሳይቀር ይጠግናል የጋሽ ለማ ልጆች በሙሉ ማጅራት ናቸው የሳዩ የወጌሻ ልጅ ማጅራት መች እሱ እኮ እናቴ ፋሚሊ ቢዝነስ ነው የሚሰራው ልጆቹ ይሰብሩለታል ቀን እሱ እየጠበቀ ይጠግናል አይገርምም ፋሚሊ ቢዝነስ ሰበራችንም ጠገናችንም ሁል ጊዜ ከአንድ ቦታ ታዲያ ጋሽ ለማና ጋሽ ቆፍጤ በነገር መጎሻበጥ ነው አይግባቡ ያው ጋሽ ቆፍጤ አንዳንዴ ያበዙት የለ ይሄ መንገድ ላበላሸባቸውን አጥራቸውን እያሰሩ ኢንጂነሩ ልጃቸው ቤት ትቶት የሄደውን የሴፍቲ ኮፍያ አድርገው ነው የሚያሰሩት ለአጥር ጋሽ ለማ ገቡላቸዋ ኧረ ተው በፍታላ ኧረ ተው ይህን ነገር አውልቀው አሉ ለምን አሉልኛ ቆፍጣና ሙት ነው ምን ከሩቅ ሳይህ ፖፖ ያደረግክ መስሎኝ ቆፍጣናው መለሷ ድሮስ አሉልኛ ድሮስ ለሽንታም ከሱ ሌላ ምን ይታያል እባክዎት ቆፍጣናው ጋሽ ቆፍጤን ምን አለበት ግን እርሶ እንደው አንዳንድ ቀን እንኳን ቢሸነፉ ምን ይሆናሉ እላችኋለሁ እያዩ አሉኛ እያዩ መሸነፍ ደስ የሚለው ደህና አሸናፊ ሲገኝ መሞት ካልቀረ ገዳይ መረጣሉ ነዚህ ቷት ወይ መሃል ገብተህ አይለይልን እንዲሁ ብቻ የዛገ ጋሻና ጦር ይዘው ይሽከረከራሉ መጨረሻ ላይ ስልክት ድክም ብሎ ቁጭ ስትል መተው በዛገ ጦር ከዛስ በኋላ ስንት ነገር በከፈልክባት ሀገር ላይ በቁስል የሞተ የሚል የህይወት ታሪክ ያጽፉብሃል ያዩ እኔ ክፉ አልወድም ታቀኛለህ የነዚህ ግን ቅጣቷል አሉ ስለዚህ እንዲህ አይነቱን እዛው ነው የምትባባለው ለምሳሌ ማታ ላይ ሊናፈጡብህ ካማራቸው አሉ በጠዋት ይመጡና በር ላይ ጠብቀው ውይ ምነው እንደ ሶፍት ሳሳ ይሉሃል አሉ ማታ ላይ ሊናፈጡብህ ካማራቸው እነዚህን አሉኛ እዛው እቦታው ላይ ምነው እንደ ሶፍት ሳሳ ሲሉ አሉ ንፍጥ ሳይ እንዲህ አረገኝ ቆፍጣናው
የምትችለው መስሎ ነው ይህንን የጭቅቅት ሀገር ፈተጉን ቆሉን አመሱን አሹ ሸከሸኩን አንበሳ አይቆፍጣራ ትችላቸው መስሎ ነው አይደል? አሁን እኮ ለባቡሩ እንኳን አይመለሱ ባቡሬ ይሄ አዲስ አበባ ቀላልና ቀላል ነው ወጫዎቻቸው ያኔ አንድ 3 ያልተመረቀም PhDውን አላስያዙትም መንኮራኩር ሆነባት ተመርቆ ከዛ በኋላ ቶሎ ስራ ጀመረ ማለት አለ ዋናው ዜናው ነው ዜናው ከሰማ በቃም አገልግሎቱ ምን ይሰራል እችን ሀገር ለማስተዳደር ማኒፌስቶ አያስፈልግም ወንድሜ ዋናው ዜና ብቻ ለእኔ ትንሽ ተመርቆ እንደቆየ ጥያቄ ከኔ መልስ ከሳቸው ጋሽ ቆፍጤ አልኳቸው ባቡር ተመረቀ አላሉም እንዴ ታዲያ ለምንድን ነው ስራ የማይጀምረው እላችኋለሁ አያዩ አሉልኛ አያዩ ተመርቆ ስራ ማጣት እዚህ ሀገር ብርቅ ነው አሁንም ስራ ጀምሮ አልተውትም በዘውድዬ ሞት ድሮ ከስቴዲዮም ፒያሳ በደህና መሻገር 20 ደቂቃ የሚፈጅብን መንገድ አሁን በአዲሱ ባቡር 2 ሰዓት አንደኛውን ክፍለ ዘመን የሚመጥን ግንባታ አይደል? አጠይቅ በኋላ አጠይቅ ገንባና ትጠይቃለህ ጋሽ ቆፍጤ ኧረ ባቡር ከስቴዲዮም ፒያሳ 2 ሰዓት ሙሉ ይፈጅበታል አላችኋለሁ ምን ብሎኝ ጥሩ ነው ህዝቤ ማያገኛ የአዲስ አበባ ህዝብ ቶሎ ደርሶስ ምን ይሰራል? ምን ሲጨምር ነው? ቆፍጣላው ለዘላለም አንበሳ ኦባማን እንኳን በተመለከተ 2 ማስተርፒስ አስታውስላችኋለሁ ኦቤክስ ያኔ ሊጎበኘን አካባቢ አንድ እዚህ ግቢያቸው ተከራይቶ የሚኖር ጋዜጠኛ አለ እናቱ የመረቀችው መቼም እሱን ያልሆነ ነው ብዙ እንዳናቅፍ አለበት መሰለኛው በገባ ቦታ ቁጥር ያንጠባጥቡታል ይዞች አንድ ጊዜ ከቦኖ ውሃው በታች አረንጓዴ የቆርቆሮ ግቢ የለም
እዛ ውስጥ የሚኖር ተቃዋሚ አለ ይገርም ተቃዋሚ ማንን እንደሆነ ብቻ ይቃወማል እኔ ሁሉ ይወሰወስ ለወዲየቱት አይችለኝም አጣድፈዋለሁ በላታችን ደግሞ ለማንም ግልባጭ ተቃዋሚ እንነስ ምድረ ካርቦን የጽፉበትን ያውጣ ብቻ ለዋናዎቹም ዝቅ አለለ ያለው ኦቤክስ ሊጎበኘን የመጣ ጊዜ ይሄ ጋዜጠኛ ምን አላቸው ኦባማ እኮ እንዴት አይነት አነጣጥሮ ተኳሽ ገዳይ ጠባቂዎችን ይዞ ነው የመጣው ይላቸዋል ሟችስ ይዞ መጥቷል እኛ እንደሆነ ነው በሀገራችን በባህላችን በጣም ጸያፍ ተግባር ነው ምን ይላቸዋል ሬሳ ላይ አይታወቅም ከሞተ ነው አሉ ለዚህ ተቃዋሚ ወይ ያለ ኦቤክስ ወደኛ ጋር ሊመጣ ሲል አንዳንድ የሥርዓተ ጾታ ጥምረት ለውጥ ሊያደርግብን ዓላማ ነው ግምኛ ሊያጣምደናል አባኩል ሊያያይዘን አገኙት ጋጦፍ ይሄ ዜና እንዲህ ከተማውን እያጠነ ተቃዋሚ ሲሄድ አሩታ ማለ አንተ እዚህ እንደ ከላይ ፓርላማ መቀመጫ ይቀሙኝ እንደ ዋልጥሴ ምክር ቤት መቀመጫ ነጠቁኝ ስትል የልቆ ኦባማ እየመጣል ነው ዋናው መቀመጫ ሸምበቆ ያስተኛ ቁልቁል ወረደ ወፍጣናው ለዘላለም ነው አየህ በሳቸው ምላስ እየተከላከልኩ ነው ይሄን አካባቢ ቻልኩት ምልህ አሁን ተቃዋሚ ተብዬ አፉን ከፍታለሁ ቢል አንድ ቃል ይበቃሃል መቀመጫ ሌላው የተዋጋን የቻልናት ይችላል ከብዷል ወይ ሰፉን ተረተሩን ወለደቁ ዘመዘሙ አረኛ ቻቻ ዘውድዬ ትሙት እኔንም አኩ ገና ዛሬ እኮ በጠዋት እኮ ያገኙኝ በጠዋት ታዲያ ፌስታሌን አገኛለሁ ብዬ ነው እትዬ መልጃዬን ምክር ሰምቼ እኮ ሰፈሩን ቆሻሻ የሚያነሱት በማህበር ተደራጅተው ነው የኔ ፌስታልህን አግኝተውታል ሲያነሱ ቆሻሻ ሄደህ ብትጠይቃቸው አግኝተውታል ብለውኝ እኮ ዘውድዬ የቆሻሻ በርሜላቸውን እየገፉ ቁልቁል ሲወርዱ አዩዋቸውና አሰሩ ተደድሬ ወጪ ዳለ የሌለ ቋጥምታዎቹትና አይን ቋጠረቃቅም ይኩት ዘውድዬ ብቻ ጤና ይስጥልኝ ወንድሞቼ ደህና ናችሁ እባካችሁ ትላንትና አንድ እንትን አሮጌ ልብሶችን የያዘ ፌስታል ጠፍቶብኝ ነበር እላችኋለሁ ያ በዳር በኩል ያለው ምን ብለኝ ጥሩ
እስኪ ምልክቱን ተናገር አለኝ የምን ምልክት አሃ ውስጥ ያለውን እያንዳንዱን ነገር እንናገር አልኩት አዎና አለኝ ምልክት አይደል እንዴ ሁሉንም ነገር ነው እንጂ መናገር አለኝ በዘውድዬ ሞት ይኸውልህ ድምፄን ከፍ አድርጌ እኮ አራት የሽንት ጨርቆች ከነመዓዛቸው አንዱ ነገር አይጥ የበሳው ሕፃን ልጅ ዳንቴል ካልሲ ጡጦ ክዳኑ የተሰነጠቀ ድሪያ ከድሬዳዋ ፊልድ ስመለስ የተገዛ ተረከዙ የሳሳ ነጠላ ጫማ ሁለት የሴት ፓንቶች እና ቀዩ አጀንዳ የሌላ የብዙ ሰዎች ሀሳብ ሰፍሮበት የነበረው ቀዩ አጀንዳ ይሄ ሁሉ ውድ ንብረት ፌስታሌ ውስጥ ነበር አልኳቸው ባንክሮ ሲያዩኝ ከቆዩ በኋላ ያው ምልክት የጠየቀኝ ልጅ እኮ ነው ለማ ጠባቂ ኮሚሽን አመልክት አለኝ እዛ እየሳቁ ይሉ እንባ ጠባቂ ኮሚሽን መጠበቁን ትተው ማስለቀሱን ባቆሙ አለ ከዛ መጣልኝ ድፍንጅብ አተሙሉ ጅቤ ይሄ ወጥ ጅብ አንድ የሰው ንዑስ ትራፊ ህዝባር መጣልኛ በዘውድዬ ሞት የመኪናውን መስታወት ዝቅ አድርጎ እንባ ጠባቂ ኮሚሽን አለኝ የደም ዝውውሬ ቃቅ ስድቡ እኮ አይደለም ስድብ ብርቃችን ነው እንዴ ስድቡ እኮ አይደለም እችም ወሬ ሆና ከምኔው እነሱ ጋር እንደደረሰች የዚህ ሀገር ላይ አንተም ፍስ እንዴ ያንተም ቡሽ እንጠቃም ያደረጉ ይስሙን ከዛ ጎኑ ከነበረችው ሴት ጋር እያሽካኩ ሄዱና ለከሰዓት በርጫቸው የምትሆን የደሃምባ ተገኘቻ የምሽት ውስኪያቸውን ጠርሙስ የሚያደምቅ የደሃምባ ተገኛ ይኸው ይሰማኛል በእምባዬ ላይ ሲሳለቁ ዘውድዬ ትሙት ስለዚህ ማንንም ነው የማልፈልገው የእምባዬ ምስክሩ እኔ ብቻ ነኝ የእምባዬን ዳር ድንበር ማስከበር ያለብኝ እኔ ብቻ ነኝ ወደድክም ጠላህም የእምባህ ምስክሩ ራስህ ብቻ ብጮ እሪ ብትል ብትል የእነሱን ሳቅ ከማድመቅ ውጪ ምንም አታመጣ ያንተ እሪታ ለነሱ እልልታ ከሆነ ሰንብቷል ስለዚህ ለሃለው እኔ እያዩ ልቤን ብቻ ነው ማምነው እግሬን ብቻ ነው የምተማመነው ሁለቱ አቁም ሲሉኝ ብቻ ነው ማቆም አሳያለሁ ሄዳለሁ ይንጋት ትላንት የሰፈሩን ገንዳ በሙሉ ሳስሱ እያለ ለመጣሁት አሁን ሲነጋ ደግሞ የክፍለ ከተማውን እቀጥላለሁ የቆሻሻ ፍለጋ ድገት በዚህ እንኳን ከፍ እንበል ያወጡታል የት ቆሻሻውን የት ይወስዱታል መቼም የልምድ ልውውጥ ተሞክሮ ብለው ከሌላ ሰፈር ጋር አያቀያይሩትም አይደል ቆሻሻ አይደል ይንጋት ብቻ በዘውድዬ ሞት
ሊነጋ ነው አይገርምም? እንዲሁ እንደለፈለፍኩ ነጋብኝ ማለት ነው። ይኸው ያያሁን መሰለ እኮ ሊነጋ ነው አይገርምም? አሁን እንግዲህ እንደኔ ድምጻቸው የማይሰማው የአዲስ አበባ ወፎች ነጋ እያሉ መንጫጫት ይጀምራሉ። አዲስ አበባ ወፉም ነጋ ሲል እየሰማሽው ጅቡም መሸ ሲል እየሰማሽው በምን ምስክር ቀኑን ጀመርሽው አለ። በላም መሳክረ ይሆን ከቤት የምትወጣ ነግቶልህ ይሆን አፈር በበላ የአዲስ አበባ ወፍ ግን እንደዚህ አሽሙረኛት የአዲስ አበባ ወፍ አላ ባለፈው እኮ ነው ካሁን በኋላ የሞባይል ኔትወርክ ሲዘረጋ ይሄ እንደ ድሮ ስልክ እንጨት ገትሮ ሽቦ ወጥሮ ምናምን የሚባል ነገር የለም። ዋይርለስ ነው የሚደረገው ኔትወርክ ሲዘረጋ። ሽቦና እንጨት የለም ሲባል የሰማች አንድ የአዲስ አበባ ወፍ ምን ብትል ጥሩ ነው? እኛንም እንደ ሰው ማረፊያ ሊያሳጡን ከበረንዳ ዳሪነት ከጎዳና ተዳዳሪነት ያገኘሁት ከፍተኛ እውቀት ሰማይ አይቶ ሰዓት መገመት። እራ የአዲስ አበባን ሰማይ አይቶ ሰዓት መገመት ቀላል እውቀት ነው እንዴ? ከሰው ጋር ተመሳስሏል። ነገሩን በሆዱ እየያዘ ቁጭ ማለት ለመደው። አፈር ብላ የድሮ ሰማይ እኮ ግልጽ ነው። የድሮ ሰማይ እናት በሉት ሊዘንብ ሊዳምን ሊከር ምናምን ሲል አስቀድሞ ያስጠነቅቅሃል። ያሰጠኸው ካለ አግባ ምናምን ብሎ ያማክራል። ብዙ ነገር እኔ ዘንድሮውን ኮቶ እኔ ዘንድሮውን ሰማይ ተወውን ሜትሮሎጂስቶቹ ላይ ሳይቀር እኮ ነው ሙድም ይይዝባል። ፀሐይ ነው ብለው ከቤት ያስወጡና አይተ በማታውቀው ዶፍ ወንድም አለም በራብ ስለሆነ ደራርበን እንድትወጣ ምናምን ብለው ያማክሩሃል። ስትመለስ እና ስጋና ለአይተህ ትገባለህ። ለዋዳር ጊዜ እነዚህ ሰዎች ህይወታችንን ነው እንደሚተረብዩት በሚቴዎሮሎጂ ግን ጋሽ ቆፍጤ አለቻቸው እኮ ዘውድዬቱ። ጋሽ ቆፍጤ አንበሳ የእኛ ሚቴዎሮሎጂ ሁሌ እንትን አይደለ? ከፊል ለመናማ ሁሌ እኮ ከፊል ለመናማ ይሏል። ከፊል ለመናማ ነው። ከፊል ለመናማ ከፊል ለመናማ ነው። ከፊል ለመናማ ነው። ከፊል ለመናማ ጋሽ ቆፍጤ መሰረታዊ ጥያቄ አነሷል። ከፊሉስ ከፊል ለመናማ ከፊሉስ ችን ሀገር ግራ ጋባት እኮ ከፊሉ ከፊሉ ጋማ ተዋውቀን ዲቪዚዮን ለይተን መቼ እንደምንጋጠም ከፊሉ ነው እናቴ። ለማን እንደሚገባ በስንት እንደተሸጠ መቼ እንደሚቀየር አልያዝ አልጨበጥ ያለን ከፊሉ ነው። ከፊሉንስ አውቀነዋል። ንፋስ ወዳጄ እንደ ዋዛ የትም ወድቀው ከቀሩት የፌስታሌ ንብረቶች መካከል
ቀዩን አጀንዳ እንግለጥና በዘውድዬ ሞት ገጽ 48 ላይ እስካሁን ያወራናትን ሐሳብ ጠቅለል ለምታረግኛ ያለንባትን ሁኔታ ቁልጭ አርጋ የምታሳይ አጭር ግጥም የለች ተኩሳታ ይልሃል አየህ ይልሃል በዳመናው ፈንታ አቧራ እያዘለ ጭሱን እያዘለ ሊያካፋለው ሲሉት ዶፉን እየጣለ ሲደናገረው ባይ ራሴን መሰለኝ የዘንድሮ ሰማይ። አመሰግናለሁ ፋሱዳን አመሰግናለሁ። አለቃ የምስክር ሽጌና አለቃ ሌላ አፋልገኝ ማንንም ለምስክር አትጥራብኝ አለቃ አንተ ከጎኔ ከሆንክ አልረታም ጌታዬ አለቃ እንደተናገርኩት አዲስ አበባ ወፎች በማድናቸው ነጋ ብለው ጀመሩልህ ምን አፋቸው ባረገልኝ አለቃ ምነው እንዳፋቸው ባረገልን ምነው ወነጋልን ጌታዬ የሁለት ቀን ሪፖርት ማታ ሰመራይዝ ላርግልህ ሻለ አበሻም በአልፋቤት ሰላም አለልኝ ሰላም